ሳኡዲ ትዳርና ሸሪሃ አይቆዩም አሉ። እንዴት ያለ ንግግር ነው! ትለያለሽ ማለት ነው። እስኪ ቤተሰብ በዚህ ላይ ማለት ነው ትዳር የያዛችሁ ሰዎች እንዴት ነው ልክ በበስማ እንዳልወጣ ሸሪሃ የናንተም ፍቅሩ በትንሽ ጊዜ እጭት ይላል ይዘወትራል። እስኪ ላላገባ ነው ማለት ነው የሆነ ነገር በሉ መቼም ናሽ ከተላቁ ነው የሚማረው። እኛ ደግሞ ትዳር ያልያዝን ሰዎች ትዳር ከያዛችሁት ነው ራዕይ መውሰድ ያለብን መማር ማለት ነው። እና እስኪ በኮሜንት የሆነ ነገር በሉኝ። ያው እኔም ገና ትዳር ያልያዝኩ ልይዝ እያሰብኩ ነበር። መልስልኝ ልጁን እኔ እወደዋለሁ እሱ አይወደኝም ይሻላል። በነገራችን ላይ ጋይስ ይሄ በብዙ ሰዎች ላይ ያለ ነው። ወንዱ ከወደደ ሴቷ ላይ ሴቷ ከወደደች ወንዱ ላይ ምንም ማድረግ አይቻልም። ያው በውዴታ ያልገባው በግዴታ ማስገባት እና ማለት ነው። ልጁን ምን ታረጊዋለሽ? በርበር ይጣል በሚጥብጣ በርበር ይጣል እንደዛ አድርጎ ደግሞ ማለት ነው ማፍቀርሽ ካልገባውና ለቀበል ካለ ማዚማ ቆይታ አባቱ እግሩን እና እጁን ማለት ነው በደህና ቢላ ሽብርብር አድርገሽ ይተኛሃል። አሰላሙ አለይኩም ቤተሰብ ሰላም ብያለሁ። እንግዲህ ጥሩ ምክር ነው የመከርከን። በርበሬ ማጠንና እግሩን መስበር ብለህናል። እንሰብራለን እናጥናለን። እንግዲህ ገባችሁ? ማጠን መስበር አለብንና በዚሁ አጋጣሚ ያንዴ የጓደኛ ህይወት እነግራችኋለሁ። ቪዲዮ እስከ መጨረሻው ተከታተሉ፣ አዳምጡ ማለት ነው። ሴቶች ይጠቅማችኋል። የመጀመሪያው ቪዲዮ ላይ የሳኡዲ ትዳር እንደ በስመ እንዳልወጣ ሸሪሃ ይቆረጣል ነው ያለው። አዎ ይቆረጣል አንዳንድ ቦታ ላይ ደግሞ አይቆረጥም። እንግዲህ አንድ ጓደኛዬ ማለት ነው አንድ ልጅ ነበረችና የዛሬ ስንት አመት ከጠለቤት ተጠፋለች። ከጠለቤት ጠፋች። ማንንም ሳታማክር መጣች። እህቷን ራሱ አልነገረቻትም። እህት አለቻት ማለት ነው። እህቷን ሳትነግራት ራሱ ከጠለቤት ጠፋች፣ ወጣች። እሱ ጋር መጣይ። ከመጣይ በኋላ ነው እህቴ እኮ ወጥቻለሁኝ ከጠለቤት ብላ ነገረቻት። እንግዲህ እሱ ጋር መታ ደግሞ ስንት ወር ነው የሰራችው? 2 ወር 2 ወር ሌላ ቦታ ሰራይ። 3ኛ ወር ደግሞ ሰራች። እሱ ጋር ሄደይ 4ኛው ወር ላይ 3ኛ ወር ሰራይ። እሱ ጋር ሄደይ ነው ቶሎ አላት። እሱ ለካ ብር ነው የሚፈልገው ከዛች ከልጅ ማለት ነው። ልክ የወጣችበትን ምናምን አልከፈልላትም እኮ ደግሞ የመጣችበትን እንግዲህ ትንሽዬ ነው 800 ሪያል ነው የከፈልላት። ከዚያ መጣች ግን ገንዘቧን አትሰጠውም ነበር። ገባችሁ? ገንዘቧን በቦርሳዋን ይዛ የምትሄደው ስራ ስትሄድ ይዛ ነው የምትሄደው። ልጁ ደግሞ ነቅ ያለ ይቺ ልጅ አትፈልገኝም ገንዘቧንም አትሰጠኝም እንካያዝ ብላ። ልጅቷ ደግሞ ብልጥ ናት። ገንዘቧን ይዛ ነው የምትሄደው ወደ ስራ ስትሄድ፣ እኔ ስለነገረች ማለት ነው። ከዚያም በኋላ 3ኛው ወር ላይ ነው ቶሎ ሳላት ደግሞ ሄደች። ከዛ ቤት ስገባለች መዝራዓ ነው ብላኛለች። ቤት ስገባ እንኳን ደህና መጣሽ ተብሎ ምግብ ምናምን በቃ በልታ ጠጥታ ምናምን ነው የሚደረገው። የሰው ልጅ ልክ እንደሄድኩኝ ቦርሳዬን ነው አለች የተቀበለኝ። ቦርሳዬን ተቀበለኝ አለች። ከዚያ የብሬን ቦርሳ ትንሿን ቦርሳ ወጣለች። ሙጥጥ አድርጎ 250 ብር ብቻ ቦርሳዬ ውስጥ አስቀምጦልኝ ሌላውን ብር ወሰደብኝ አለች። ካሁን በፊት የ2 ወር ሰርታለች ተመልከቱ። 2000 ብር ማለት ነው። እንደገና የ3ኛው ወር ደግሞ 2000 ብር ይዛን ሄደችው። ሌላውን ወስዶ 250 ብር ቦርሳዬ ውስጥ አስቀመጠልኝና ወሰዳለች። ምን ልበላለች? አልጮህ ምን አልል ብጮህና ወይም ከሱ ጋር ትግል ቢይዝ ለህይወት የፈራኋለች። በቃ ፍጥጥጥ አለብኝ አለች። እና ያመጣሁሽ አንቺ እየሰራሽ ብርሽን ቦርሳሽ ታደርጊ ነው ወይ አለኝ አለ። በቃ ግባቸው እንደዚህ አደረገኝ አለች። ከዚህ አለች በቃ እዛ አልቀመጥም አልኩት አለ። አላድርም እዚች ግድም አላድርም በቃ ያመጣኝ ሰዋቅ ይወሰደኝ አልኩኝ አለ። ያመጣት ሰዋቅ ወሰዳት። መልሶ የት ይወስዳታል? እዛው ስራ ቤት ማለት ነው። እዛው ስራ ቤት ሄጃለች። በቃ ራሴን መቆጣጠር አቃተኛለች። እውነት በጣም አሳዘነችኝ። አሁን ድረስ ስታነሳው እንደዛ የሆንኩበት ሰዓት ነው የምትለው። እንደዛ የሆንኩበት ሰዓት አዘንኩኝ። እንደዛ ራሴን የጎዳሁበት ሰዓት ግን አሁን ላይ ሳስበው በጣም አዘንኩኝ ትላለች። እጇን ኩላ ልክ በመላጫ ላይ ትልትል አድርጋ ስንጥቅጥቅ አድርጋ በቃ መዳም አለች። መጣይ ምን ሆነሽ ነው አለችኛ ላይ እንዲህ ሆኜ ነው ባሌ ያርጎኛል ኳታለች። በቃ
አይዞሽ አለቻት፣ አጽናናችኛ ላይ እነሱ ደግሞ አለች በቃ የት ነው ቦታው ሎኬሽን አለሽ ወይ እና ሲዘው አሉኛ ላይ እኔ የለኝም ሎኬሽን ደግሞ የላትም ችግሩ እንጂ ቢኖረኝ በዛን ሰዓት ሎኬሽን ቢኖረኝ እዛ እሷ ያለበት ቦታ እሰጥ ነበረ አሲዘው ነበር አለች። ግን የለኝም ሎኬሽን በዛን ሰዓት እና እንደዚህ አድርጎኝ ራሴን በጣም ጎድቼ ነበር አለኝ። 2 ቀን ታመምኩኝ እዛዎቹ መዳም ቤት። በቃ ተረዳችኝ አለኝ ሴትዮዋ መዳሟ። በቃ ተንከባከበችኝ። ራሷ ላይ ዘይቶን እሳት ላይ ለብ እያደረገች እያመጣ እጄን ታሽልኛለች። ያን የተለተልኩትን ቀባቀባ ምናምን በቃ ብዙ ነገር ታደርገኝ ነበር አለኝ። እና እንደዚያ የሆንኩበትን ጊዜ አዘንኩኝ። አሁን ለሰው መክረዋለሁ ትለኛለች። 2ኛ ግን አይደግመኝም እንደዚህ አይነት ሰው ጋር አልሄድም ብላ እርም ብላ ወንድ ጋር አትሄድም። በስነ ስርዓት በክብር አግብታ ይሄውና አሁን 1 ልጅ ወልዳለች ትኖራለች ማለት ነው። ይቺ ልጅ እየኖረች ነው። ክብር ያለው ባል አግኝታ ገባችሁ አለ እስከ እንደዚህም ወንድ አለ። እና ሴቶች ደግሞ በተለይ ከጠለብ ቤት የምትጠፉ ልጆች ማለት ነው ኮንትራት ቤት ነው ሆናችሁ የምትጠፉ ልጆች ማንነቱን የማታውቁ ወንድ አለ። ለጊዜ ነው ለገንዘብ በቃ ምንም አታውቅም ብሎ ያመጣሻል። በኋላ ላይ ይጠቀምብሽና የትም ነው የሚወረውርሽ ማለት ነው። እና ከሄድኩኝ በኋላ እንደዛ ገንዘቤንም እንደዛ ካደረገ በኋላ ልጁም ያው አካባቢያችን ስለሆነ ስለሚታወቅ ገንዘቤን ወዳ ሳይሆን በግዷ ለእህቷ ትናገራለች። እህቷ ደግሞ ለቤተሰቧ ትናገራለች። ቤተሰቦቿ ደግሞ ቤተሰቦቹ ጋር ይሄዱና እጅ ተፍንጅ ማለት ነው የልጃችንን ብር እንዲህ አድርጓል ልጃችሁ ብራችንን አንጡ ይላሉ። እጅ ከፍንጅ ይዟቸዋል። ያንን ብሩን መለሰ ማለት ነው። አስመለስን አለች። ግን የመጣሁበትን 800 ሪያል ከፍሎ ነበረ። ያንን ወሰደ። ሌላውን ቀሪውን ገንዘቤን መለሰልኝ አለች ማለት ነው። አስመለሱልኝ ቤተሰቦቼ ስለሚተዋወቁ በቃ ለህይወታቸው ቤተሰብና አገር ደግሞ ይፈራራሉ። ገባቸው ስለሚፈራሩ እንትን ይላሉ። እሱም ቤተሰቦች ላይ ችግር ይመጣብኛል ሲል ገንዘቡን መለሰልኝ አለች። እና እንደዚህ አይነት ወንዶች አሉ ለማለት ያክል ነው። በርበሬ ጠኑት እግሩን ስበሩት ለሚለው ደግሞ አናደርግም። አላህ ይስበረው አላህ ይጠነው ማለት ነው። ደግሞ እሱን ታሞ ማስታመም ወዴት እንሂድ እንዴ? ደግሞ እሱን ስናስታመም እኮ የትም ቀረን ማለት ነው። አይገርምም እንዴ? አሬ ከብዳል። እዛው ሄዶ ይሄድና ይገላበጥ እንጂ ከሌላው ዋጋ ሲፈልገው። እና ሴቶች ደግሞ ከማይወዳችሁ ሰው ጋር አትኑሩ። ወላሂ እንደው ችላ ከሚብልብላችሁ ሰው ጋር ማለት ነው በቃ ችላ ከሚላችሁ ሰው ጋር ስሬሱ ነው። ቀብረር በሩበት። ምን ትሆናላችሁ? አትሞቱም እኮ በፍቅር የሞተ የለም ታሞ እንጂ እኔ በፍቅር የሞተ ሰው አላየሁም። እና ምንም አትሆኑም። ወንድም ተሆንህ ሴቷ ልጅ እንደዚህ ቀብረር ካለችብህ አትፈልግህም አይደለ? በቃ ቀብረር በል። አንተም ቻል አድርገው። የማይቻል ነገር የለም። ሴቶቹም እንደዛው ማለት ነው። ቻል አድርጉት። ምንም አትሆኑም። አትሞቱም። ለ2 ቀን ለ3 ቀን ነው። ከዚያ ወዲያ ትረሱታላችሁ። ከጓደኛ ጋር አውሩ። ደስ የሚላችሁ ቦታ ላይ አሁን ሚዲያ ላይ ያለ ደስ የሚላችሁ ቦታ ላይ ዋሉ። የሚያስደስታችሁን ነገሩ በቃ ለመርሳት ሞክሩ። ያንን ሰው ሲንቀባረርባችሁ እናንተ ደግሞ በተለይ ሴት ልጅ ማለት ነው ወንድ ልጅ ተንቀባረረብሽ አትለማመጩ። ነግሬያችኋለሁ። ራሳችሁን አትጉዱ።